አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እንኳን ወደ የክሮቼት ኮንተንት ክሬተር ሀዲ ክሮቼት ቻናል በሰላም መጣችሁ። በዛሬ ቪዲዮአችን እንዴት አድርገን እችን የመሰለች ቤሬት አብዛኛውን ጊዜ ቲክቶክ ላይ ሆነ ኢንስታግራም ላይ እንዲሁም እዚሁ ዩቲዩብ ላይ እነዚህን ቤሬቶች እናያቸዋለንና እንዴት አድርገን ነው የምንሰራቸው የሚለውን ነገር በዚህ ቪዲዮ እጥር አድርጌ ያሳያችኋለሁ። ስለዚህ እዚች ጋር እንደምታዩት ይሄን ቤሬት ስንሰራ በአራት ፓርት ከፍለን የምናየው ይሆናል። እዚች ጋር እንደምታዩት ትንሽዬዋ ፓርት አለች የመጀመሪያዋ ማለት ነው። እሷን ከሰራን በኋላ ቀጥታ ደግሞ ያው መሀል ላይ የምናየው ሰፊው ፓርት አለ ዙሪያውን ሄደው ማለት ነው። እሱን ከሰራን በኋላ እንግዲህ ያው ጀርባውን ነው የምንሄደው ይሄ ከርቡን ማለት ነው። ከርቡን ከሰራን በኋላ የመጨረሻ ራሳችን የሚገባበት የፊተኛውን ፓርት ማሳያችሁ ይሆናል ማለት ነው። ስለዚህ ያው ይሄ ቪዲዮ ቀለል እንዲለን እኔ ያው 5 ነው ወይ 4 ክሮችን እጠቀማለሁ። ያው እንዴት ልዩነቱ እንድታዩት ብዬ ነው ቀለል እንዲላችሁ ማለት ነው። ስለዚህ እዚች ጋር እንደምታዩት 4 ክር እጠቀማለሁ። እንዲሁም ደግሞ የምጠቀመው የኪሮሽ ደግሞ እዚች ጋር እንደምታዩት 3.5 ሚሊ ሜትር ኪሮሽ እጠቀማለሁ። እንዲሁም ደግሞ ያው ለመቁረጫ እንዲጠቅመን እዚች ጋር ጥፍር መቁረጫ እጠቀማለሁ። ያው አንዳንድ ክሮችን የምንቆርጥበት ማለት ነው። ስለዚህ ቀጥታ ወደ ቪዲዮ እንገባለን። ስለዚህ ያው የመጀመሪያ ስራችን የሚሆነው ቅድም እንዳልኳችሁ እላይ ላይ የምናያት ቁብ ብላ የምናያት ፓርት እሷን ምንሰራ ይሆናል። እንዲለየን ያው እኔ ሌላ ክር እየቀያየርኩ ነው የምጠቀመው ሞር ልዩነት እንድታዩት ማለት ነው። ሶ እዚች ላይ የምታዩዋትን እላይ ላይ ያለችዋን ቁብ ያለችዋን ፓርት በቀላሉ ወይ ብዙ ጊዜ ያው ክሮቼት ለመጀመር የምንጠቀመው እጃችን ላይ ክር ጠምጥመን ኖርማል ዳንቴል እንደምንሰራው ማለት ነው እንደዛ እንደምንጠቀመው ነው እዚህ ጋር የምንሰራው። ሶ እዚች ጋር እንደምታዩት ክሩን በእጄ ጠመጠምኩኝ። ኪሮሹን ቀስ አድርጌ ያወጣሁት ካወጣሁት በኋላ እቆልፈዋለሁ። ያው ከተቆለፈ በኋላ ደብል ክሮቼት እንሰራለን ማለት ነው። አንድ ሁለት ሶስተኛ ደብል ክሮቼቲን እየሰራው ነው። አራት አምስት ስድስት ሰባት ስምንት ዘጠኝ ሶሪ ጉንፋን ስለያዘኝ ነው 10 ያው ብዙ ጊዜ ማለት ነው ኖርማል የቤሬቶችን ስንሰራ ያው ትልልቅ የሆኑ ቤሬቶች ኖርማል ሳይዝ ከሆኑ እስከ 12 ልንሰራ እንችላለን። ግን እዚህ ጋር ትንሽ የቤሬት ለመስራት ስላሰብኩኝ እዚሁ ጋር አቆም ያለው ማለት ነው። ግን እናንተ በምትፈልጉት ሳይዝ ነው ተለቅ ያለ ቤሬት መስራት ብትፈልጉ እስከ 12 ብትሄዱ ጥሩ ነው። 12 ደብል ክሮቼት ማለት ነው። እዚች ጋር እንደምታዩት እንግዲህ ሁሌም እንደምላችሁ ሙሉ ዙሩ ማለቁ የሚታወቀው ስንቆልፈው ነው አይደለም። ስለዚህ እንቆልፈዋለን ማለት ነው። ስለዚህ ቅድም ያየናት እላይ ቁብ ያለችዋን ፓርት ሰርተን ጨርሰናል ማለት ነው። ቀጣይ ስራችን የሚሆነው ምንድነው? ያው እዚች ጋር ቆርጫታለሁ። ቀጣዩን በሌላ ክር ለመግጠም ማለት ነው። ቅድም ያልኳችሁ ሰፊውን ፓርት የቤሬታችንን
ሰፊዋን ፓርት ለመስራት ማለት ነው። ስለዚህ ምንድነው ያደረግነው እዚች ጋር እንዳያችኋት በዚህ ወይ ክሩን ቀጥየዋለሁ። ግን ከዛ በፊት እስኪ እንየው የትኛውን ፓርት ነው እየሰራን ያለን የሚለውን ነገር ማለት ነው። እዚች ጋር እንደምታዩት ይሄ ሙሉ የምታዩት የተዘረጋው ፓርት የተሰራው እንዴት እንደሆነ እናየዋለን። ግን ምን ሰራው ይሄኛውን ፓርት ነው። ቅድም ቁብ ያለችውን ፓርት አልነበር የሰራነው። አሁን ደግሞ ሙሉ የተዘረጋውን ፓርት እንሰራለን። ስለዚህ እንዴት ነው የምንሰራው? ቀጥታ አንድ ቀዳዳ ላይ አንድ ደብል ክሮቼት እንሰራለን። ቀጣዩ ሲመጣ ደግሞ ሁለት እንሰራለን ማለት ነው። አንድ ቀዳዳ ላይ ሁለት ደብል ክሮቼት ማለት ነው። ስለዚህ አንድ ሁለት አንድ ሁለት አንድ ሁለት እያደረግን እንሄዳለን። አሁን እዚች ጋር እንደምታዩት ሁለተኛዋን ደብል ክሮቼት ከሰራው በኋላ ቀጥታ ምንድነው ማደርገው? ቅድም እንዳልኳችሁ እዛው ላይ አንድ ድጋሚ ደብል ክሮቼት እሰራለሁ። ለምንድነው እንደዚህ ማደርገው ከተባለ እንዲዘረጋ ነው። ዝም ብለን እዚሁ ላይ ማለቴ አንድ ሁለት እያደረግን ካልሰራን ምን እየሆነልብን ነው የሚመጣው? እየጎደጎደብን ነው የሚመጣው። ሶ አንድ ቀዳዳ ላይ አንድ ደብል ክሮቼት ከዛ ሁለት አንድ አሁን ደግሞ ቀጣይ ሁለት ሰራለሁ ማለት ነው። እዚች ጋር እንደምታዩት ሁለት ሰርቻለሁ። አሁን ቀጣይ የሚሆነው ደግሞ ምንድነው? አንድ ሰራለሁ ማለት ነው ሌላ ቀዳዳ ላይ። አሁን ደግሞ እዛው ቀዳዳ ላይ አንድ ደግምበታለሁ። ስለዚህ አንድ ሁለት አንድ ደብል ከዛ ሁለት ደብል አንድ ደብል ሁለት ደብል እያደረግን ዙሪያውን እንቀጥላለን ማለት ነው። ስለዚህ ያው ወደ መጨረሻው ደርሰናል። ሁሌም እንደምናደርገው እንቆልፋለን። ስለዚህ ቀጣይ ስቴፓችን የሚሆነው ምንድነው? የመጀመሪያ ዙራችን እንዴት ነው የሰራነው? አንድ ሁለት እያደረግን ነው አይደለም የሰራነው። አሁን ደግሞ ምንድነው የምናደርገው? ሁለት አንድ እያደረግን እንሄዳለን። ሁለት ማለቴ ሁለት ደብል ክሮቼት ለየብቻ እንሰራና ሶስተኛው ላይ ስንደርስ ሁለት ደብሎች በአንድ ቀዳዳ ይሰራሉ ማለት ነው። እንየው እስኪ አንድ ሰርቻለሁ። ሁለት እንደዛም ምንድነው ማደርገው? ሶስተኛ ላይ ነው እንግዲህ ሁለት ደብሎች በአንድ ቀዳዳ የሚሰሩት። ይኸውልችሁ ቀዳዳ ላይ ሌላ ደብል ሰራለሁ ማለት ነው። ቅድም እንዴት ነበር ያደረግነው? አንድ ቀዳዳ አንድ ደብል ሰርተን ቀጣዩ ላይ ነበር አይደል ሁለት የሰራነው። አሁን ደግሞ ሁለት ከሰራን በኋላ ነው ሁለት ደብል ክሮቼትም በአንድ ቀዳዳ የምንሰራው ሶስተኛው ላይ ማለት ነው። ስለዚህ በዚህ ወይ እንቀጥላለን። ይሄው የመጀመሪያ አንድ ደብል ሰርቻለሁ። ቀጣይ ሌላ ቀዳዳ ላይ ደግሞ አንድ ደብል ሰራለሁ። አሁን ሶስተኛ ላይ ስመጣ ደግሞ እዚሁ ላይ ሶስተኛው ላይ ማለት ነው እዛው ላይ ደብል ጨምራለሁ ማለት ነው። እዚች ጋር እንደምታዩት አሁን ደግሞ ፓተርኑ ተቀየረ። የመጀመሪያው አንድ ሁለት ነበር። አሁን ደግሞ ሁለት አንድ ሆነ ማለት ነው። በዚህ ወይ ዙሪያውን እንቀጥላለን ማለት ነው። ስለዚህ የዚህኛው የኮፍያችን ፓተርን የሚሰራው እንዴት ነው? ሙሉውን ከመጀመሪያው ከዚህ ሙጥ ካለችው ጀምረን ሙሉውን የዞርን ከምንሄደው እንዴት ነው? የመጀመሪያ ዙር አንድ ሁለት ነበር። ቀጣይ ደግሞ ሁለት አንድ ቀጣይ ደግሞ ስቴፕ ስንመጣ ደግሞ ሶስት አንድ እያደረግን ነው የምንሄደው። ግልጽ ነው አይደለ? የመጀመሪያው ላይ አንድ ደብል ከዛ ሁለት ደብል፣ ቀጣይ ደግሞ ሁለት ደብል ከዛ
አንድ ደብል። ቀጣይ ስንመጣ ደግሞ 3 ደብሎች ከተሰሩ በኋላ ነው አራተኛው ላይ ሁለተኛ ደብሎች የሚሰሩት ማለት ነው። ግን ያው እኔ ትንሽ የኮፍያ ስለምሰራ እዚሁ ላይ አቆማለሁ። ግን እናንተ ብዙ ጊዜ እስከ 11 ልትሄዱ ትችላላችሁ፣ እስከ 11 ዙር ማለት ነው። እስከ 10 እስከ 11 ዙር ልትሄዱ ትችላላችሁ። አሁን ደግሞ ቀጣይ እስኪ እቺን ከርሟን ደግሞ እንስራት፣ የኮፍያችን ከርብ ማለት ነው። ግልጽ ካልሆነ ኮሜንት ላይ ጻፉልኝ፣ ሞር ግልጽ እንዲሆን አደርጋለሁ። አሁን ቀጣይ የምናደርገው ምንድነው? ክራችን ቆርጠናል። ሶስተኛ ክራችንን እንቀጥላለን ማለት ነው። የኮፍያችንን የሚታጠፈውን ፓርት የምንሰራ ይሆናል ማለት ነው። ያው እንደዚህ እየዞርን ነው እንግዲህ ይሄኛውን ደግሞ ምን ቀንስ ይሆናል። እስካሁን እየጨመርን ነበር የመጣ ነው እንዲዘረጋ ማለት ነው። አሁን ደግሞ እየጨመርነው የሄድነውን እንዴት እንቀንሰዋለን የሚለውን እናያለን። ስለዚህ በዚህ ወይ ሌላኛውን ክር ቀጥየዋለሁ እንደቀድሙ ማለት ነው። ያው ሁሉም የተለያየ ስራ ስለሆነ በተለያየ ክር ከሆነ ልዩነቱ እንዲገባችሁ ግልጽ እንዲሆን ነው በተለያየ ክር እየሰራሁት ያለሁት። የመጀመሪያ ስራችን የሚሆነው ምንድነው? ብዙ ጊዜ ኖርማል ቤሬት ብንሰራ ከ7 ጀምረን ነው እያሳነስ ነው የምንመጣው። አሁን ግን ያው እኔ እየሰራሁት ያለሁት ቤሬት በጣም ትንሽዬ ስለሆነች የምናሳንሰው ከ5 ጀምረን ይሆናል እያሳነስን የምንመጣው ማለት ነው። ግን እናንተ ብዙ ጊዜ ከ7 ጀምራችሁ ነው እያሳነሳችሁት የምትመጡት ኖርማል ቤሬት የምትሰሩ ከሆነ ማለት ነው። ስለዚህ 2 ደብል ከሰርቻለሁ፣ ሶስተኛ ደብል እየሰራው ነው። 4 5 አምስተኛ ደብል ላይ ስደርስ ምንድነው ያደረኩት? አልቆልፈውም ማለት በግማሽ አወጣውና ቀጥታ 6ኛ ደብል ሰርቼ ነው ሁለቱን ባንድ ላይ እንደዚህ ማውጣቸው ማለት ነው። በዚህ ወይ ነው እንግዲህ እየቀነስ ነው የምንመጣው። ተዘርግቶ የነበረውን እየቀነስ ነው የምንመጣው። እንዴት ነው ያደረኩኝ? የመጀመሪያ ደብል ሰርቻለሁ። ከዚህ በኋላ 4 ደብሎችን ሰራለሁ በተለያየ ቀዳዳ ማለት ነው። 2 3 4 አሁን 5ኛ ላይ ትደርስ ቅድም እንዳደረኩት 5ኛና 6ኛ ላይ በግማሽ አውጥቼ ሙሉውን አወጣቸዋለሁ ማለት ነው። እዚህ ጋር እንደምታዩት በግማሽ አውጥቻቸዋለሁ። ከዛ ሁሉንም ባንድ ያወጣለሁ ማለት ነው። በዚህ ወይ እንግዲህ ሙሉውን እንደዛ እያደረኩኝ ይሰራለሁ። 1 2 3 4 አሁን 5ኛ ላይ ስደርስ ቅድም እንዳደረኩት 5ኛውና 6ኛውን በግማሽ አውጥቼ ከዛ አንድ ላይ እንቆልፋቸዋለን ማለት ነው። ስለዚህ እኔ በዚህ ባሳየዋችሁ ሙሉ ዙሪያውን እንዲያደረግን እንሰራለን። እናንተ ያው ብዙ ጊዜ የምትሰሩት ኖርማል ሳይዝ ስለሆነ አሁን ከ7 ጀምራችሁ እንደዚህ ያሳነሳችሁ ከመጣችሁ በኋላ ከ7 ስላችሁ 7 ደብል ከሰራችሁ በኋላ 8ኛው ላይ ሲደርሱ 8ኛውና 9ኛውን አሁን ባሳየዋችሁ ወይ አንድ ላይ በግማሽ አወጣችሁ በሙሉ ታወጣላችሁ ማለት ነው። ከዛ ምንድነው የምታደርጉት? ሁለተኛ ዙር ላይ ስትመጡ ደግሞ ከ7 ወደ ስንት ይሄዳል? ወደ 6 ይሄዳል። ሶሪ ጉንፋን ስለያዘኝ ነው። 6 ላይ ከደረሰ በኋላ 6 ደብል ክሮቼቶችን ከሰራችሁ በኋላ 7ኛውና 8ኛው ምን ታደርጉታላችሁ? አንድ ላይ ትቆልፏቸዋላችሁ አሁን ባሳየዋችሁ ወይ ማለት ነው። ከዛ 6ኛውን ዙር ከሰራችሁ በኋላ 5ኛውን ዙር ላይ ልክ እንደዛው ማለት ነው። ብዙ ጊዜ ያው እናንተ ኖርማል ቤሬት ስለምትሰሩ እስከ 4 ልትሄዱ ትችላላችሁ እያያችሁ ማለት ነው። ስለዚህ ያው ወደ መጨረሻ ዙራችን ደርሰናል። እኛ ሁሌ እንደምናደርገው እንቆልፋለን። ከቆለፍን በኋላ ያው እንደምታዩት በጣም እንትን ብሏል። ይሄ ከርቡ ሰርቷል የሚታጠፈው ፓርት ማለት ነው። በዚህ ወይ ነው እንግዲህ እናንተም እኔ ኮፍያ ትንሽ ስለሆነች እዚሁ ላይ አቆማለሁኝ። ግን እናንተ የምትሰሩት ኖርማል ኮፍያ ስለሆነ ከዚህ በተጨማሪ ቀደም እንዳልኳችሁ ከ5ኛው ድረስ ዝቅ እያላችሁ ልትሄዱ ትችላላችሁ እየቀነሳችሁ ማለት ነው። ስለዚህ ቀጣይ የሚሆነው ምንድነው? ይሄን ከጨረስን በኋላ ቅድም ያልኳችሁ
እናንተ እንደፈለጋችሁ መቀነስ ትችላላችሁ ሳይዙን ያያችሁ እናንተ በምትፈልጉት ማለት ነው። እኔ ግን እዚህ ጋር ቆም ያለሁኝ። ስለዚህ ቀጣይ ስቴፕ የሚሆነው ምንድነው የመጨረሻውን ራሳችን የሚገባበትን ፓርት ምን ሰራ ይሆናል ማለት ነው። እሷን ፓርት ምን ሰራው ምንድነው ሲንግል ነው የምንሰራቸው ሲንግል ክሮቼት ነው የምንሰራው አብረን እናየዋለን። ስለዚህ ሌላ ክር ቀይራለሁ እዚህ ጋር ማለት ነው። ቅድም ባሳየዋችሁ ወይ ያው ክሬን ቀጥላለሁ። ቀጥታ እዛው ላይ በዚህ ወይ ኪሮሹን ክር ሳላስገባ ካስገባሁኝ በኋላ በሙሉ አወጣዋለሁ ማለት ነው። ሲንግል ክሮቼት እንዲህ ነው የሚሰራው። ለወደፊት ደብል ሲንግል ምንድነው ልዩነታቸው የሚለውን ለወደፊት እያየን እንሄዳለን። ግን ለአሁን ሲንግል የምንሰራው በዚህ ወይ ነው። ኪሮሹን ያለ ክር አስገብተን ቀጥታ በሙሉ ማውጣት ነው ሲንግል ክሮቼት የምንለው ማለት ነው። ስለዚህ በዚህ ወይ ሙሉ ዙሪያውን ሲንግል ክሮቼት እንሰራለን ማለት ነው። ብዙ ጊዜ ኖርማል ቤሬት ስንሰራ እስከ 5 ዙር ልትሰሩ ትችላላችሁ። እዚህ ኮፍያው ላይ እንደምታዩት ማለት ነው እስከ 5 ዙር ምናምን ሲንግል ልትሰሩ ትችላላችሁ። ግን ደግሞ እኔ ያው ምሳራት ኮፍያ ትንሽ ስለሆነች እስከ 4 ላደርገው እችላለሁ። ግን እናንተ ኖርማል ቤሬት ስለምትሰሩ እስከ 5 ብታደርጉት ተመራጭ ነው። ያው ራሳችን ጋር ስናስቀምጠው ያዝ የሚያደርገው እነዚህ ሲንግል ክሮቼቶቹ ሲበዙ ስለሆነ ጠንከር ያሉ ስለሆኑ ማለት ነው በባህሪያቸው። ስለዚህ እስኪ እንጨርሰውና ይሄ ሲንግሉ መጨረሻውን ሪዘልቱ እናያለን። ያው ሁሌ እንደምናደርገው ከቆለፍ ነው በኋላ ቅድም እንዳልኳችሁ እስከ 5 ዙር ያው ይጠበቃል ይሰራል። ግን እኔ ያው ኮፍዬ እንደምታዩት ትንሽ ስለሆነች እስከ ቢያንስ እስከ 4 ዙር ከሰራውን በቂ ነው። ትንሽም ስለሆነች ማለት ነው። ዙሪያውን እንግዲህ ቅድም እንዳልኳችሁ ሲንግል ክሮቼት ትሰሯቸዋላችሁ ማለት ነው። ስለዚህ ያው እዚች ጋር እንደምታዩት እኔ ጨርሻለሁ። 4 ዙር ሰርቼባታለሁ ዙሪያውን ማለት ነው። ቀጣይ ስራ የሚሆነው ምንድነው እዚች ጋር የምታዩት ፓርት የመጨረሻዋ እንትናችን ማለት ነው። እሷን ከመስራታችን በፊት ግን ያው ክሮቹን እስኪ እንቆራርጣቸው ያው ስራችን እንዳይበላሽ ሙሉ ለሙሉ ሳይሆን ጫፍ ትንሽ ትንሽ እያስቀረን እንቆርጣዋለን ክሩን ማለት ነው። ስለዚህ ያው ክሩን ቆርጬዋለሁ። ቀጣይ ስራ የሚሆነው ምንድነው ቅድም ያልኳችሁ የመጨረሻዋ ፓርት ኮፍያችን ላይ ቁብ ያለችዋን ፓርት እንዴት ነው ቁብ የምናደርጋት የሚለው ነው። እንዴት ነው የምናደርገው? ኖርማል እቺ ቁብ ያለችዋ ፓርት በኖርማል በመርፌም ሊሆን ይችላል ተጠቅመን መስፋት ነው የሚሆነው። ቀጥታ ኖርማሊ መስፋት ነው የሚሆነው። ስለዚህ ክር በመርፌ ውስጥ አስገብቼ አምጥቻለሁ። ቀጥታ ሙሉውን ዙሪያውን እያስወጣን እያስገባን እንሰራለን ማለት ነው፣ እንሰፋዋለን ማለት ነው። ስለዚህ ከጨረስኩኝ በኋላ ቋጥራታለሁ እንዳትፈታብኝ ማለት ነው። ከዛን መቁረጥ ነው። ሌላ የተለየ ነገር የለውም። ከተቆረጠ በኋላ እንግዲህ ፋይናል ሪዛልቱ ይሄን ይመስላል ማለት ነው። ቅድም ያየናት ቤሬት እቺን ትመስላለች ማለት ነው። ስለዚህ ያው ለዛሬ ያስኩላችሁ ቪዲዮ ይሄን ይመስል ነበር።
ቻናላችንን ሰብስክራይብ ያላደረጋችሁ ቤተሰቦቼ ቻናላችንን ሰብስክራይብ አድርጉን፣ ላይክ አድርጉ፣ እንዲሁም ደግሞ ሼር አድርጉ። ከዚህ በኋላ እንዲሁ ያው እንደዚህ አይነት ቪዲዮዎችን የምንለቅላችሁ ይሆናል። ስለዚህ ስላያችሁኝ በጣም አመሰግናለሁ።